የዛሬው ቀን ምንድነው? በዓለም አቀፍ ደረጃ የኤችአይቪ ቀን ይከበራልና ቀኑ በ22 ነው። ነገር ግን እንደ ፕሮጀክት እያከበረ ያለው ህዳር 23 ነው። ዓላማው ምንድነው? የኤችአይቪ ኤድስን ስርጭት ለመግታት ነው። ወላጆችና ልጆችን ስለ ኤችአይቪ ኤድስ መተላለፊያና መከላከያ መንገድ እንዲሁም ደግሞ ስለ ሕክምናው ከእናት ወደ ልጅ ደግሞ እንዳይተላለፍ የመከላከያ መንገዶችን ግንዛቤ እንዲያገኙ ግንዛቤ ለመፍጠር ነው። ስለዚህ በዚህ መንገድ ወላጆችና ልጆችን ግንዛቤ ካስጨበጥን የምንጠብቀው አውትካማችን ደግሞ ምንድነው? ኤችአይቪ ኤድስ ስርጭትን ማስቆም ወይም ደግሞ ሲቆም ማየት ነው ማለት ነው። ያው ሁሉም እናቶች ባይባልም በመውለድ ደረጃ ያሉ እናቶች ልጆች ይወልዳሉና በተለይ ምንም ሳያውቁ ከወላጅ ወደ ልጅ ይተላለፋልና ምንም ሳያውቁ በዚህ በሽታ የተያዙ በርካታ ልጆች አሉ። እንደ ከተማችን እንደ ክልል እንደ ሀገርም ደረጃ እንደ ፕሮጀክትም ደግሞ ሳፖርት የምናደርጋቸው የፉድና የሃይጂን መጠበቂያዎች ድጋፎችን ፕሮጀክቱ እያደረገ ይገኛል። 15 ልጆች አሉ እንደ ፕሮጀክት ከቫይረሱ ጋር የሚኖሩ ወላጆች ደግሞ 83 ወላጆች አሉና በየደረጃቸው ከምግብ እስከ ንጽህና መጠበቂያ ድጋፍ እናደርጋለን። ስለዚህ ማጠቃለያ ዓላማው ምንድነው? ከኤችአይቪ ቫይረስ ነፃ የሆነ ትውልድ እንዲፈጠር ግንዛቤ መፍጠር ነው። ከቫይረሱ ጋር የሚኖሩ ወላጆችና ልጆች አሉ እንደነገርኩሽና ምንድነው ተስፋ የመቁረጥ ነገር ይታያል አልፎ አልፎ አንዳንድ ወላጆች ጋር። ነገር ግን ተስፋ ሳይሆን መቁረጥ ያለባቸው መድኃኒቱን የቫይረሱ መጠን እንዳይጨምር በሕክምና ደረጃ ባለሙያ የሚሰጠውን መድኃኒት ባለሙያ ባዘዘው መንገድ በመውሰድ ረጅም እድሜ መኖር ይችላሉ። ሌላው ደግሞ መወሰን ግዴታ ነው። ምክንያቱም መወሰን ከሌለ ከተለያዩ ወንዶች ጋራ አንዴ ተይጃለሁ ብለው ግንኙነት የሚፈጽሙ ከሆነ የተለያየ አይነት የቫይረስ ዝርያ ስላለው በተለያየ አይነት የቫይረስ ዝርያ የመጠቃት እድላቸው ከፍተኛ ነው የሚሆነው። በተለያየ አይነት የኤችአይቪ ቫይረስ የተጠቃ ሰው ደግሞ ለተጓዳኝ የጤና ችግር የመጋለጥ እድል በጣም ከፍተኛ ነው። ስለዚህ እድሜ የመቀነሱ ነገር ከፍ እያለ ነው የሚሄደው። ነገር ግን ተስፋ መቁረጣቸውን ትተው በባለሙያ የሚሰጠውን የእድሜ ማራዘሚያ ወይም ደግሞ የቫይራል ሎዱን ባለበት እንዲቆም የሚያደርገውን መድኃኒት በትክክል በመውሰድ እንደማንኛውም ሰው እየሰሩ እንደማንኛውም ሰው የተሻለ ኑሮ መኖር ይችላሉ። በፊት ይፈራ ነበር። ኤችአይቪ ኤድስ በጣም ከባድ ነበር። በማህበረሰቡ ዘንድ ፍርሃት ነበረ። ፍርሃት ቢኖርም ግን የስርጭቱን መጠን ለመቀነስ ሁሉም የማህበረሰብ ክፍል ትኩረት ሰጥቶ ይንቀሳቀስ ነበር ማለት ግን አይቻልም። አሁን ላይ ግን ግንዛቤው አለ፣ የመዘናጋቱን ነገር አለ። ምክንያቱም የእድሜ ማራዘሚያውን መድኃኒት ስላለ አንዴ ተይጃለሁ የሚል ስጋትም እኔ ከሞትኩ ሰርዶ አይብቀል አይነት ነገሮች አሉ። ምክንያቱም እንደ ከተማችን ተጨባጭ ሁኔታ እንደሚታወቀው የትልልቅ መኪና ማረፊያ ነች ፍኖተ ሰላምና በዚህ ምክንያት በርካታ ሴተኛ አዳሪዎች አሉ። የሴተኛ አዳሪዎች ቁጥር ከእለት እለት በጣም እየጨመረ ነው ያለው። በዚህ ምክንያት የስርጭቱ መጠን ከፍ እያለ ነው የሚሄደው። ምናልባት ግን የመሞት መጠኑ ግን መድኃኒቱን የመውሰድ እውቅናም ስላላቸው ግንዛቤ ስላላቸው እሱ ቀንሷል ብዬ አስባለሁ።